ጤና ይስጥልን ወዳጆቼ። በዛሬው ዕለት ለማስተላለፍ የምፈልገው አጭር መልእክት መብቶችና ግዴታዎች የአንድ ሳንቲም ሁለት ገጽታ ናቸው የሚል ነው። ብዙ ጊዜ ብዙ ሰዎች በተለያየ ቦታ መብቴ ነው ሲሉ ትሰማላችሁ። ይህ ጥሩ ነው። እነዚህ ሰዎች መብታቸው ምን እንደሆነ ያውቃሉ፣ ግንዛቤ ያላቸው ማለት ነው። በዛው መጠን ግን ግዴታቸው ምን እንደሆነ ማወቅ ያስፈልጋል። ምክንያቱም መብት ካለ ግዴታ ስላለ ነው። ብዙ ጊዜ ግዴታ ከምን ይመነጫል የሚል ጥያቄ ሰዎች ያነሳሉ። ግዴታ ከህግ አውጪው ሊመነጭ ይችላል። ይሄ ከህግ የመነጨ ግዴታ ይባላል። ከውል ሰዎች ከሚገቡት ውል ሊመነጭ ይችላል። ይሄ ከውል የመነጨ ግዴታ ይባላል። በተለያዩ አጋጣሚዎች ደግሞ ከውል ውጪ ወይም በእንግሊዝኛው ኤክስትራ ኮንትራክቹዋል እንለዋለን፣ ከዛ ሊመነጭ ይችላል። ከነዚህ ምንጮች ግዴታ ሊመነጭ ይችላል። አንድ ቀለል ያለ ምሳሌ ለመስጠት ያህል አንድ ሰው ለስራ ብቁ እስከሆነ ድረስ ለመስራት አስፈላጊ ነገሮች ወይም ደግሞ ካፒታል፣ መስሪያ ቦታ ወዘተ በህጉ የተቀመጡትን ፎርማሊቲዎች እስካሟላ ድረስ እና የመስራት ፍላጎት እስካለው ድረስ በሀገሩ የመስራት የመነገድ መብት አለው። ይሄ መብት ነው። አንድ ሰው ሰርቶ እስካገኘ ድረስ በህጉ በተቀመጠው አግባብ ደግሞ ግብር ወይም ታክስ መክፈል ደግሞ ግዴታ አለበት። ይሄ ደግሞ ግዴታ ነው። ስለዚህ መስራት መብት ነው። ግብር መክፈል ወይም ታክስ መክፈል ደግሞ ግዴታ ነው ማለት ነው። ስለዚህ መብትና ግዴታ የአንድ ሳንቲም ሁለት ገጽታዎች ናቸው ያልኩት በዚህ ምክንያት ነው ማለት ነው። አመሰግናለሁ።